ሰው ስለ ቆዳ ጤናችሁ በጣም የምትጨነቁ ከሆነ እና የአንጀታችሁን ጤና ግን የማትጠብቁ ከሆነ ሁለት በጣም የሚጋጭ ነገር ነው። ያ ማለት በጣም አብስታችሁ ኢነርጂ ድሪንክ የምትጠጡ ከሆነ ቾኮሌቶች ጋር ቤቢያዎች የምትበሉ ከሆነ ቆዳችሁ ላይ ስለሚታየው ነገር ተጠያቂ የሚሆኑት እነዚህ ነገሮች ነው። ኮንሱም የምታደርጉት ነገር ነው ማለት ነው። ሶ ከድራግ ስቶር ወይ ደግሞ ከሱፐርማርኬት ወይ ደግሞ ከፋርማሲ ልገዛቸው የምትችሏቸው አንጀታችሁን አክመው ጤነኛ ቆዳ ሊሰጣችሁ የሚችሉትን ፕሮዳክቶች እኔ በዴይሊ ቤሲስ ቤቴ ውስጥ ያሉትን ነገሮች ነው ማሳያችሁ ዛሬ። የመጀመሪያው የጥቅል ጎመን የሚባለው ጥቅል ጎመን የዛውክራውት ሳፍት ነው። በጣም ነው የሚያስጠላው ጣሙ። አይ ሄት ኢት ግን በውሃ እየበረዛችሁ በማድረግ ተጠጡት። ስማጅከር ቤቴ ሁልጊዜ ጠረጴዛዬ ላይ እንደ ስናክ ለልጆችም ለእኔም በጣም 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 የጠቀመን ነገር ሁልጊዜ የሚገዛ ቤታችን ቴምር በጣም ቆንጆ ነው። ኮምቦቻ በጣም ቆንጆ ነው። ይሄንን በውሃ በርዛችሁ ተጠቀሙት። ሰው የሎሚ ጭማቂ እንደዚህ ነው የምገዛው። ከዛ በውሃ በርዘውና ጠረጴዛ ላይ አስቀምጠዋለሁ። ሶ እኔም ልጆቼም ይሄንን እንጠጣለን። ሜክ ሹር አንጀታችሁ ማከማችሁ። አንጀት ከታከመ አንጀት ጤነኛ ከሆነ whatever comes to our mouth መልሶ ያሳየናል። ሶ ሜክ ሹር ጤናችሁን ከስኪን ኬር ውጪ ወደ ውስጥ በምታስገቡትም ነገር ጠብቁ። ባይ